ያዋሪያቶች ዱካ የልጁን መልክ መሳይ የጉልበታቸው ብርት ያነበር እጃቸው ጊዜያቸው የሚጠፋው በመንግስቱ ጉዳይ ከሚንቀለቀለው ከእሳቱ መሃል ማስመለሱም ነበር ወደሚያድነው ቃል የየለት ቋንቋቸው ኢየሱስ ኖሯቸው ማጀግና ነበረ ከዓለም ከንቱነት ያደባለቃቸው ለገባቸው እውነት የተጋደሉበት ዋጋ ይከፈሉለት ለቀራንዮ ውለታ ውስጣቸው ለገባው እንደ ጌታ ሳይሆን ተዘግዝቄ ልሙት ያንሰው ነው ያስባለው ፍቅሩ ያው ከሆነ አሁን ምን መጣና ምንድን አስለወጠው ጀርባ ለሱ ያሰጠው አሸብራቂ ሕይወት በጽድቁ ጀግንነት በጽኑ መሰረት ቆመው ያወጁለት ኢየሱስ ያድናል ሕይወት ነው ያሉበት ዛሬ ምን መጣና የከበረው ወንጌል አክብሮት አጣለት እኮ ወዴት ነው ያለው ወደ ግራም ባየው ወደ ቀኝም ባየው በብርሃናት መሃል ጨለማው ሰልጥኖ ወረግዚዮ ካስባለ የናፈቅነው ጌታ ታዲያ የት ነው ያለ አመጽ ላይ ጨክነው ጽቅ ያሉበት ወንዶች ምሳሌ ሆኑልን የሐዋርያቶች በአንዱ ልባቸው ልዑሉን ከአርያም እንዳነቃነቁት የጥምረቱን ነገር ራን እንደበሉት ያ ነው ተጋድሏቸው የተወራላቸው አምሮ ፍጻሜያቸው በፍቅር ተሳስረው ማን እንደው ገብቷቸው ክፉ ባላንጣቸው ያናነፈኩና ያኛው ገባኝና ፍለጋውን ቀጠልኩ ሰማያዊ ውበት በቤቱ ባይብዬ ክብሩን እየከነየልኩ ስመ ክርስትና ምን ይጠቅመንና ያናነበብኩና ያኛው ገባኝና ፍለጋው ቀጠልኩ ሰማያዊ ውበት በቤቱ ባይብዬ ክብሩን እየከነየልኩ ስመ ክርስትና ምን ይጠቅመንና ምንስ ጉልበት ኖሮት ጌታን ያሳየና ወዴት ይሆን ያለው ወዴት ይሆን ያለው ዛሬ ጠይቃለሁ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና ክርስቶስ ነው
አድራሻው ወዴት ነው? የልጁን መልክ እንድንመስል ነው የተጠራነው። ታዲያ የሚታየው ምንድነው? ታዲያ የሚሆነው ምንድነው? ታዲያ የሚታየው ምንድነው? ታዲያ የሚሆነው ምንድነው? ውሳኔ መኖር ከፈለግን ጌታ በኔ አለ ብለን ካልን ከባርነት ያለፈ ሕይወት እውነተኛ ደቀ መዝሙርነት የተመሰረተ በዓለት የማይወድ ነፋስ ዝናብ ቢገፉ ይሁን ሕይወታችን ጌታ አለ ብለን ካልን ከምድር እንለፍ እሱን አስከብረን ጌታን ብለን ካልን ከምድር እንለፍ እሱን አስከብረን ክርስትና ቢሉ ክርስቶስ ነው ክርስቲያን ነኝ ካሉ መኖር ነው። ክርስትና ቢሉ ክርስቶስ ነው ክርስቲያን ነኝ ካሉ አድራሻው ወዴት ነው? የልጁን መልክ እንድንመስል ነው የተጠራነው። ታዲያ የሚታየው ምንድነው? ታዲያ የሚሆነው ምንድነው? ታዲያ የሚታየው